ጠዋት ካልጋ ሳትነሳ መጀመሪያ የምታደርገው ነገር ስልክህን አንስተህ ቲክቶክ ማየት ከሆነ ይህ ቪዲዮ ላንተ ነው። ህይወትህ የከበደው በአንድ ትልቅ አደጋ አይደለም። በየቀኑ ጠዋት የምታባከናት እያንዳንዷ ደቂቃ ተከማችታ ነው ዛሬ ላለህበት ውዥንብር የዳረገች። ባጭሩ ጠዋትህን ካልመራኸው ቀኑን ሙሉ የሰው አጀንዳ ስታስተናግድ ነው የምትውለው። ዛሬ ያንን ዝም ብሎ የመኖር ሰንሰለት ሰባብረህ የምትወጣባቸውንና ቀኑን በእጅ የምታስገባባቸውን 5ቱን የጠዋት ህጎች እነግርሃለሁ። ህግ 1፣ ከአላርም ጋር አትደራደር። ሰዓቱ ሲደውል አእምሮ ለ5 ደቂቃ ብቻ ተኛ እያለ ሺህ ሰበብ ያመጣል። ግን አስበው፣ ለራስ የሰጠውን የመጀመሪያ ቃል በጠዋቱ የምታጠፍ ከሆነ በቀሪው ቀንህ ለሚጠብቅ ትልቅ ስራ እንዴት ታማኝ ትሆናለህ? ለአእምሮ ሰበብ መፍቀድ የጀመርክ ቀን ሰነፍ መሆንን እየፈቀድክለት ነው። አንድ ሚስጥር ልንገርህ። ማታ አልጋ ላይ ተኝተህ እንቅልፍ እምቢ ሲልህ ለምን አልተኛውም ብለህ አትጨነቅ። እሱ ላይ ከምትታገል ይልቅ ጠዋት የምትነሳበትን ሰዓት በፍጹም አትቀይር። ማታ በ5 ሰዓትም ተኛህ በ8 ሰዓት ጠዋት በሰዓትህ መነሳቱን አትተው። ሰውነትህ በቀን ውሎ ስለሚደክም ማታ በራሱ ጊዜ እንቅልፍ እንዲወስዱ ይገደዳል። እንቅልፍን የምታስተካክለው በምትነሳበት ሰዓት እንጂ በምትተኛበት ሰዓት አይደለም። ጠዋትን ተቆጣጠር እንጂ ሌሊቱ ራሱን ያስተካክላል። ህግ 2፣ ሰውነትህን አንቀሳቅሰው። ካልጋ ላይ እንደወጣህ መጀመሪያ ስልክ ላይ ከመጣበቅ በፊት አንድ ትልቅ ብርጭቆ ውሃ ጠጣ። ሌሊቱን ሙሉ የደረቀውን ሰውነትህን ወዲያው ታነቃቀዋለህ። ከዚያም ቀጥታ ወደ እንቅስቃሴ ግባ። የግድ ጅም መሄድ የለብህም። በቤት ውስጥ የምታደርጋቸው አጫጭር ሩጫ፣ ጥቂት ፑሽአፕ ወይም ስኳት 100 ይበቃል። ይህ ስለ ጡንቻ ብቻ አይደለም። በጧቱ ደም ውስጥ የደስታና የንቃት ሆርሞኖች እንዲረጩ ያደርጋል። በዚህ ምክንያት አእምሮህ ቀኑን ሙሉ ፍርሃት የሌለውና በራሱ የሚተማመን ይሆናል። ስኬታማ ሰዎች ቀድመው ሰውነታቸውን የሚያንቀሳቅሱ ለዚህ ነው። ህግ 3፣ ለአእምሮህ ንጹህ ነዳጅ ስጠው። ሰውነትህ የምትጠቀምበትን ትልቁ ኢንጂን ነው። ስለዚህ የምትመገበው ነገር ላይ ተጠንቀቅ። ጠዋት ላይ ሰነፍና ዝልፍልፍ የሚያደርጉን ስኳር የበዛባቸው ምግቦችና ኬኮች ወይም ጁሶች ጨርሰህ አትቅረብ። ከተቻለ የጧት ምግብህን ራስህ አዘጋጅ። ለምን መሰለ? የራስህን ጤናማ ምግብ በንጽህና ስታዘጋጅ ለራስህ ያለ ክብር በውስጥህ ይጨምራል። እኔ ለራሴ ህይወት ትልቅ ጥንቃቄ አደርጋለሁ የሚል ኃይለኛ መልእክት ለውስጥ ማንነት ትሰጣለህ። ማስታወስ ያለብህ የምንበላው ሆድ ለመሙላት ብቻ ሳይሆን አእምሯችን በትክክል እንዲሰራ የሚያስፈልገውን ንጹህ ጉልበት ለማግኘት ነው። ህግ 4፣ ከባዱን ስራ በጠዋት ጨርስ። ከባዱን ስራና ገና ፀሐይ ሳትበረታ ዓለም ሁሉ ሳይነቃ በፊት ጨርስ። ተራ ሰዎች ቀናቸውን የሚጀምሩት ቀላልና ምንም ጉልበት የማይጠይቁ ስራዎችን በመስራት ነው። ትልቁን ስራ ወደ ከሰዓት ያሻገሩታል። አንተ ግን ከነሱ የተለየህ ነህ። በጣም የምትፈራውን ለማድረግ የሚከብድህን ሁልጊዜ ነገ እሰራዋለሁ እያልክ የምታመካኝበትን ከባድ ስራ በጠዋቱ ክፍል መጋፈጥና ማሸነፍ አለብህ። ተማሪ ከሆንክ የሚከብድህን ትምህርት በጠዋት አጥነው። ሰራተኛ ከሆንክ ትልቁን ፕሮጀክት እዚህ ሰዓት ላይ ስራው። ምክንያቱም አእምሮ ንጹህ ከስልክ ጥሪና ከሰው ረብሻ ነፃ የሆነው በዚህ ሰዓት ነው። ከባዱን ክፍል ቀድመህ ስትጨርሰው ቀሪው ቀንህ በጣም ቀላል ይሆንልሃል። ህግ 5፣ የመጀመሪያውን 1 ሰዓት ለራስህ ስጥ። 5ኛውና የመጨረሻው ህግ ጠዋት እንደተነሳ የመጀመሪያውን 1 ሰዓት ፍጹም ለራስህ ብቻ ስጥ። ስልክህን ሳትነካ፣ የሶሻል ሚዲያ ውካታ ውስጥ ሳትገባ በጸጥታ አመስግንና የዛሬውን ቀንህን የምታሸንፍበትን እቅድ በወረቀት ላይ አስፍር። ቀንህን በዓላማ የጀመርክ ዕለት ማንም ሰው ያንተን ትኩረትና ስሜት ሊሰርቅ አይችልም። አሁን በደንብ ስማኝ። እነዚህን 5 ልማዶች በተናጠል ሲታዩ ቀላል ሊመስሉ ይችላሉ። ነገር ግን ህይወትህን ሊቀይሩ የሚችሉት በየቀኑ ሳታቋርጥ ስትተገብራቸው ብቻ ነው። ህይወትን መቀየር የምትችለው መጀመሪያ ጠዋትህን መግዛት ስትችል ብቻ ነው። ለመጀመር ትክክለኛውን ጊዜ ሰኞን ወይም ቀጣዩን ወር አትጠብቅ። ያ ጊዜ በፍጹም አይመጣም። ውሳኔ አሁን ነው። ነገ ጠዋት ቀንህን ተረከብ። ከነገ ጠዋት ጀምሮ ህይወትን ለመግዛትና ቀኑን ለመቆጣጠር ቃል የሚገባበት ሰው ካለ አሁን ኮሜንት ላይ day 1 ብሎ ይጻፍ። ራሱን ለሚለወጥ ሰው ይህ የመጀመሪያ ማረጋገጫ ነው። ይህ ቪዲዮ ጠቃሚ ነው ካገኘውና የኑባ ቤተሰብ መሆን ከፈለክ አሁን ሰብስክራይብ አድርግ፣ ለጓደኞቼ ማጋሩ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ።